Hi guys, ዛሬ የምነግራችሁ like how you can invest in your looks ማለት ነው እና simple ways ማለት ነው ሉካችንን ላይ እንዴት ኢንቨስት አድርገን like የራሳችንን ያለንን ለራሳችን ያለንን አመለካከትም ሆነ ስሜት ማስተካከል እንደምችል አራት ሲምፕል የሆኑ ነገሮች ልንገራችሁ ማለት ነው። አንደኛው ማለት ነው when you think about your looks ማለት ነው ምን አይነት ሰው ነው መሆን የምትፈልጉት like በጣም በቃ እንደዚህ ቪዥን የምታረጉትን ሰው ያንን ሰው አስቀምጡና ያንን ሰው ለመሆን the way you walk, the way you talk, the way you smell, the way you dress ምናምን በቃ ይሄን ነገር አስቡትና ምን አይነት ሰው ነው መሆን የምትፈልጉት then ያንን ቨርዥን ለማምጣት towards that version ሰሩ ይቀላችኋል ማለት ነው። ሁለተኛና ደግሞ ሲምፕል ሌላ ነገር ደግሞ ኢንቨስቲንግ ኢን ሉክስ የምታረጉት ስለራሳችሁ የምታወሩትን ነገር like ያንን ነገር ፊክስ ማድረግ አለባችሁ ማለት ነው። አሁን ለምሳሌ like እኔ እኮ ሰነፍ ነኝ በቃ ጠዋት ተነስቼ ሻወር ወስጄ ልብሴን ለብሼ ለመሄድ ምናምን ሰንፋለሁ በቃ እንደዚህ ምናምን ነገር እንላለን እና ያንን ነገር ወሬውን እሱን መቀየር አለብን ማለት ነው። በቃ አይ ካን ዱ ዳት ይሄን ነገር ማድረግ አልችልም ምናምን ነገር ይሄ ነገር ለኔ አይሆነኝም ይሄ በቃ እሷ ዘናጭ ስለሆነች ነው እንደምታረጋው why not you can create your በቃ የራሳችሁን ፐርሰናል የሆነ ሉካችሁን ምናምናችሁን ማድረግ ትችላላችሁ። ስለዚህ ምንም ነገር ለማድረግ አልችልም የሚል አስተሳሰባችሁን አትይዛችሁ ከዛሬ ጀምሮ ታወጡታላችሁ ማለት ነው። because confidence starts within ከራሳችሁ ማለት ነው። አንድ ነገር ኮንፊደንስ ለማውጣት the way you dress, the way you talk ራሳችሁን ስኪላችሁ ምናምን ከዛ በተጨማሪ like እናንተ አፒራንሳችሁ ላይ የምታረጉት ነገር ኮንፊደንሳችሁን ቡስት ያደርገዋል። ስለዚህ ያንን ነገር አልችለውም ብላችሁ አትጀምሩ ማለት ነው። ያቺ መጀመሪያ ያስቀመጥናት አለ ቨርዥኑ ያሰብነው ሰው ላይ ለመሆን then እናንተ ደግሞ እንደዚህ አይነት ኔጌቲቭ የሆኑ ነገሮች እናንተ የሚያስቀሩ ነገሮችን ማቆም አለባችሁ ማለት ነው። ሶስተኛው ደግሞ ማለት ነው ዴይሊ ቤዚክ የሚባሉ ነገሮችን አርጉ ማለት ነው። ሉካችሁን አፕግሬድ የሚያደርጉ ለምሳሌ ስኪን ኬራችሁን ለምሳሌ እስከ ጧት አቧራ ሆነን ምናምን ሜካፕ እንኳን ባንጠቀም ቀን የዋልንበትን ማታ ላይ ፊታችንን ታጥበን የመተኛት እቺ ሲምፕል የሆነች ነገር ማድረግ ሻወር መውሰድ ከዛ በኋላ ለምሳሌ ልብሳችንን ዝም ብለን የምንለብስ ከሆነ ተኩሰን ብንለብስ እንዴት ሲምፕል የሆኑ ነገር ቤዚክ የሆኑ ነገሮች ግን ሉካችን ላይ ኢንቨስት ብናረጋቸው ጥሩ ነገር የሚሰጡንን ነገሮች ማድረግ ጥሩ መሽተት ምናምን ማለት በትንሽ በጀት ማድረግ እንችላለን። የግድ ኤክስትራ የሆነ ነገር መሆን የለበትም። ስለዚህ ይሄኛው ደግሞ ሶስተኛው ቲፔ ነው። አራተኛው ደግሞ ኦዲት አርጉ ሀቢታችሁ ማለት ነው። ላይክ ኦዲት አርጉ ማለት መመርመር ላይክ በየጊዜው መፈተሽ ምን አይነት ሀቢት ነው እኔን እያደከመኝ ያለው እንደዚህ እንዳላረግ የሚያረገኝ ለምሳሌ ስልክ ይዘን ብዙ ጊዜ ስልክ ላይ በጣም እንቆይና ታየርድ እንሆንና ከዛ በኋላ እንቅልፋችን ይመጣል ፊታችንን ለምሳሌ ሳንታጠብ እንተኛለን ከዛ በኋላ ጠዋት ደግሞ በዚህ የተነሳ አርፍደን ስለዚህ እና እነዚህ ሀቢቶችን መቀነስ ማጥፋት ማያስፈልጉትን እያደረግን ከዛ በኋላ ሉካችን ላይ ኢንቨስት እያደረግን በየጊዜው ጥሩ ስሜት እየተሰማን ራሳችንንም እየወደድን ኮንፊደንሳችንንም እያዳበርን መሄድ አለብን ብዬ አምናለሁ። እና እንደዚህ አይነት ቲፕ የሚጠቅማችሁ ከሆነ ያው እንግዲህ ተጠቀሙበት። ታንኪዩ